ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም ተመኘሁኝ። እኛ በጣም ሰላም ነን፣ እግዚአብሔር አምላክ ክብሩ ይስፋ። ዛሬ ሼር ልናደርጋችሁ የወደድነው የመጀመሪያ ክሪስማስ ትሪ ሴት አፕ ለልጆቼ ሚሞሪ እንዲሆንላቸው በማለት በዛውም ደግሞ ለእናንተ ሼር ልናደርጋችሁ ወደድን። ምክንያቱም ከዚህም በፊት ቲሻን ከወለድኩኝ በኋላ ምንም አይነት የክሪስማስ ትሪ ሰርቼ አላቅም፣ አስፈላጊ ነው ብዬ ስላላሰብኩኝ እኔ ለክሪስማስ ትሪ ቱ ቢ ኦነስት ብዙም ግድ የለኝም። ደስ ቢለኝም ያን ያህልም ግድ የለኝም። ክሪስማስ ትሪ እውነቱን ስነግራችሁ ከክሪስማስ ጋር ከጂሰስ በርት ጋር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ጋር ብዙ ይገናኛል ብዬ በራሴ ብዙ የማላምንበት ነገር ስላለ በአይምሮዬ ብዙም ፈልጌው የማረገው ነገር አይደለም። አንዳንድ ጊዜ ደግሞ አንዳንድ ነገሮችን እንደ ራሳችን ብቻ ሳይሆን እንደ ቤተሰቦቻችን የምናደርገው ነገር አለ። በራሳቸው አንደርስታንድ አድርገው የራሳቸው መንገድ እስከሚይዙና ልጆች ናቸውና በትምህርት ቤታቸው፣ በአካባቢያቸው፣ በጎረቤታቸው በሚያዩት ነገር ኤክሳይትድ ስለሚሆኑ ለምን እነሱ በቅርብ እንደሌላቸው አይነት ነገር ስለሚሰማቸው እኔ በራሴ እንደ እናት ግዴታዬ ነው ብዬ አስባለሁኝ። እኔ ባልፈልገውም ልጆቼን ለማስደሰት የማደርገው ነገር አለ። እነሱ አድገው ደርሰውበት የራሳቸውን ዲሲሽን እስከሚወስዱ ማለት ነው። ኤኒዌይ ክሪስማስ ሜሞሪ እንዲሆናቸው፣ ምክንያቱም ሲያድጉ የታለ ክሪስማስ ፒክቸር ሊሉ ይችላል፣ የታለ ክሪስማስ የሰራሁት እና መስራት እንዳለብኝ አስቤ ለሁለቱ ልጆቼ ክሪስማስ እየሰራን ነው። አንድ ላይ ያው ሜሞሪ እንዲሆናቸው አንድ ላይ ሁላችንም ይሄንን ክሪስማስ እየሰራን ነው ለመጀመሪያ ጊዜ። ግን አይ ዶንት ኖ እኔ እዚህ ጋር ሳወራችሁ ኦልሬዲ እየጀመረናል። እንደምታዩት ትልቋ ክሪስማስ ትሪ ትሰራለች፣ ትንሿ ታወርዳለች። በእንደዚህ መልኩ እያደረግን ኢቨን በሁለተኛው ቀን ነው ይሄን ክሪስማስ ሰርተን እየጨረስነው። እኔ ስሰቅል እነሱ ሲያወርዱ፣ ቲሻሽ ስሰቅል ደግሞ ትንሿ ስታወርድ፣ እንደዚህ እያለ ጊዜ ፈጅቶብን ነበረ እና እነዚህ ትንንሾቹ ኳስ የሚመስሉ ነገሮች ደግሞ እንደዚህ ገመዳቸው ሁሉም የገባላቸው መስሎ ነበር። ይሄ የሚሰቀለው የለም። ስንከፍተው አንዳንዱ ፓኬጅ ላይ መስቀያው የለም ነበረ። እሱን ራሱ ለማስገባት በጣም ጊዜ ነበረ እየፈጀብን። እንደዛ አድርገን ከሁለት ቀን በኋላ ያለቀውን ክሪስማስ ትሪ ነው የምናሳያችሁ። እዚህ ጋር ገና በመስራት ላይ እንገኛለን፣ በትብብር ማለት ነው። ባለቤቴም ከካሜራ ጀርባ ሆኖ ካሜራ ይዞ ሳይሆን እሱም እነዚህ ገመዶቹን በማስገባት ፓኬጆቹን በመክፈት እያገዘን ነው። ክሪስማሱን ከዲኮሪ በፊት ያለውን ትሪ ሴት ያደረገልን እሱ ነው። ትንሽ የኔም እርዳታ አለበት። እሱን አልቀረስኩትም ነበረ። ልክ ዲኮር ማድረግ ከጀመርን በኋላ ነው መቅረጽ የጀመርኩት። በእንደዚህ መልኩ ዲኮር እናደርጋለን። እኔ ሁሉን ነገር ኦርደር ያደረግኩት ኦንላይን ነው፣ ከዲኮሮቹ ከክሪስማስ ትሪው ጀምሮ ማለት ነው። አንዴ ለክሪስማስ ትሪ የምፈልጋቸውን አይነት ዲኮሬሽን ለመግዛት እና ትሪውን ኦርደር ካደረግኩት በኋላ ከመጣ በኋላ አልወደድኩትም እና እሱን እንደገና መልሼ ሄጄ ደግሞ እንደገና ሾፕ ሳይ ደግሞ የምፈልገውን የቁመት ሳይዝ አላገኘሁኝም እና እንደገና ኦንላይን ኦርደር አድርጌ የምፈልገውን ሳይዝ አገኘሁኝ። 120 ሴንቲሜትር ካልተሳሳትኩኝ፣ ብዙም ትልቅም ያልሆነ ደግሞ ያላነሰ በጣም መጠነኛ የሆነ ነበር የፈለግኩት። እንደምፈልገው አገኘሁት እንደ ኤንድ። ከዛ እዚህ ጋር በጣም ክሊር ሆኖ አይታይም፣ ምክንያቱም እንደሚታያችሁ
ሶፋ ያለበት ቦታ የውጪው ብርሃን እስከዚህም ነው። ምክንያቱም እንደነገርኳችሁ ጨለማ ነው። ውስጥ ባለው መብራት ነው። እንደዚህ ስታንዲንግ ላይቱ ለካሜራ ደግሞ ላርግስል ትንጥየዋ ልጄ እያነሳችሁ ስታስቸግረኝ ባለው በቤቱ ላይት ነበረ። ብዙም ክሊር ሆኖ አልታየም። ግን በሁለተኛው ቀን ኦልሞስት አልቆ የቀረስኩት አይ ቲንክ ይሻላል ብዬ ገምታለሁ። በስተመጨረሻ ላይ የምታዩት ይሆናል። ያው ሼር ልናደርጋችሁ ብለን ነው። እዚህ ጋር እንደምታዩት ይሄ ምንድነው የሚባለው ፌንስ፣ ይሄ ከቨር ማድረጊያ አለ። ምክንያቱም ያው እንደዚህ ኮምፕሊትሊ ኦፕን አድርጌ የምተወው ነገር አይደለም። ኢቫ በጣም ገና ትንሽዬ ልጅ ነች። መጫወቻ ነው የሚመስላት። ቲሻ አትሊስት አንደርስታንድ ታደርጋለች። ተይ ስትባል የምተው ሊሆን ይችላል። ኢቫ ግን በፍጹም ኢቨን ጎትታ ሁሉ ልጥለው ስለምችል ይሄ መጀመሪያውኑ ለቲቪ እና ለምንድነው ለስተርኬስ ያደረግናቸው ከቨር አለ እዚህ ጋር የምታዩት በኮርነር ላይ ቲቪው ጋር እሱን መጨረሻ ላይ ከቨር አደርገዋለሁኝ። ያው ለቪዲዮ ግን ሲሆን መጨረሻ ላይም ካለሱ ነው ልታዩት የምትችሉት። ከዛም በኋላ ግን ያው ክሪስማሱ እስከሚነሳ እንደዚህ ከቨር አድርጌው ነው የምተወው ማለት ነው። አለበለዚያ ኢቫ በትንትን አርጋ ነው የምትጠብቀኝ ማለት ነው። ያው ከኢትዮጵያ ውጭ ስንሆን ክሪስማስ ፉል ዲሴምበር ሆሊዴይ ነው ማለት ይቻላል። ኢቭን ከዲሴምበር ቀደም ብሎ በጣም ብዙ የሚሰሩ ሰዎች አሉ። ኢቭን ወደዚህ ወደ ኢሮፕ ራሱ ሳልገባ በፊት ዩኤኢ ላይ ፊሊፒኖች ስፔሻሊ ኦልሞስት ላይክ እንደ ኦክቶበር ነበረ ክሪስማስን ሱፐር ኤርሊ አድርጎ ዲኮር የሚያደርጉት እና እንደዛም ደግሞ ሲሆን በጣም ሱፐር ኤርሊ ነው። ግን ደግሞ ወደዚህ ኢሮፕ አካባቢ ስትሄዱ እንደዛ ራሱ ቀደም ብሎ ራሱ ቢደረግ ኢትስ ኦኬ። ለምን እንደሆነ ታውቃላችሁ? በቃ ብርድም ስለሆነ ልክ እንዴት ነው ኢትዮጵያ ክረምት ሲሆን ጭልምልም እንደሚል ጉም እንደሚሆን ልክ እንደዛ አይነት ባህሪ ስላለው የሆነ ደመቅ የሚያደርገው ነገር ግዴታ ያስፈልጋል ለሀገሩ ባህሪ ማለት ነው። ስፔሻሊ ስኖ ሲሆን አሁን በዚህ ባለው አየር ላይ ኦኬ ለካ ያስፈልጋል ብላችሁ ትላላችሁ። የሆነ ተጨማሪ ላይፍ በቃ አየሩ የሆነ ላይፍ ያስፈልገዋል የሰው ልጅ ሊያየውና በቃ አይምሮውን ሊያስደስት የሚችል ማለት ነው። ምክንያቱም ፀሐይ ስለሌለ በጣም ስለሚደብር የሚያበራ የሚያብረቀርቅ ለአይን የሚማርክ ነገር ግዴታ መኖር አለበት። ምክንያቱም ገና 3 ሰዓት 2 ሰዓት ላይ ጨለማ ስለሚሆን ይሄ መብራት ግዴታ ያስፈልጋል ለቤትም ለውጭም ማለት ነው። ለዚህ ነው ብዙ ጊዜ ዩሮፕ ውስጥ የምታዩት ስኖ ሆኑ መብራት ዲኮር በጣም ከቤታቸው ኢቨን በይበልጥ በበራቸው ላይ በቤታቸው ጣራ ላይ ግድግዳ ላይ ላይት የሚያደርጉት እውነቴን ነው ወደው አይደለም። ምክንያቱም በቃ ደስታን ይፈጥራል፣ ደስ ያስብላል። ምክንያቱም ጨለማ ነው፣ ቀኑ በጣም ቀድሞ ስለሚጨልም በቃ ያ ግዴታ ያስፈልጋል። እና አንዳንድ ጊዜ ቦታው ላይ ሆናችሁ ስታስቡት በቃ ኢቨን ይሄ ነገር ከክርስቶስ ጋር የማያገናኘው ቢሆንም ጀስት ለራሳችሁ ብቻ ዝም ብላችሁ ዲኮር ያስፈልጋል ብላችሁ ትላላችሁ ማለት ነው። ኢንታየር ክረምት ላይ ሙሉን ይሄ ሲዝን ላይ ይሄ ክሪስማስ ኦር ላይቲንግ የራሱ የሆነ ኮዚ የሆነ ነገር ቤታችሁ ውስጥ ያስፈልጋችኋል። ምክንያቱም ውጭውም ጨለማ ቤቱ ጨለማ ነው የሚሆንባችሁ እንደዚህ ወደ ኢሮፕ ኦር ዩኤስ አካባቢ ማለት ነው። እና ስትኖሩበት ነው የምታውቁት። የሆነ ከመብራት ውጭ ሌላ ደመቅ ቤታችሁን ሊያደርግላችሁ የሚችል ነገር መኖር አለበት። ገባችሁ? ይገባችኋል? ኢሮፕ ውስጥ የምትኖሩ ያው ትረዱታላችሁ፣ ታደርጉታላችሁ። ግን ምናልባት ኢትዮጵያ ገና 7 ኦፍ ጃንዋሪ አይደለ ለኢትዮጵያ ክሪስማስ በጣም ጊዜ ስለሆነ ምናልባት ኤርሊ ይሆናል ሜሪ ክሪስማስ ስንል ማለት ነው። ያው እዚህ 25 ዲሴምበር ነው ክሪስማስ የሚከበረው፣ ግን ደግሞ ቀደም ብሎ ክሪስማስ ይሰራል። ለዚህ ነው ያው እንግዲህ ባለንበት ነው አይደለ ሰው ባለበት ነው። እና በዚሁ አጋጣሚ በመላው ሀገር ለምትገኙ ሜሪ ክሪስማስ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ልል እወዳለሁ ከነ መላው ቤተሰቤ። ይሄ ነው እንግዲህ ላችሁ የወደድኩት።
እየሰራን ያለነው። ደስ ይላል፣ የሆነ ያለው ነገር ደስ ይላል። ልጆቻችሁ ሲደሰቱ ስታዩ ይሄ የመጀመሪያ ጊዜያቸው ነው ምንድን ነው ብለው ሲጠይቋችሁ የእነሱ ደስታ ለእናንተ ደስታ ስለሚሆን እነሱ ተደስቶ ስታዩ እናንተ ደግሞ ታረጉታላችሁ። እናንተ ባትፈልጉትም ለእናንተ ምናልባትም ሴንስ ላይሰጣችሁ ቢችልም ለልጆቻችሁ ግን ደስታን ይፈጥራል። ምንም ከእምነት ጋር የሚያያዝ ነገር ባይኖረውም በቃ እንደ ፓርት ኦፍ መጫወቻ ልበላችሁ በቃ ላይት አለው። እነዛ የሚሰቃቀሉት ነገር ለእነሱ አሻንጉሊት ናቸው። ሞጆ የሚያደርጉት ልጆች ናቸው ብዬ ነው እኔ የማምነው። ምክንያቱም ደሳስ የሚሉ ለአይን የሚማርኩ ብዙ ነገሮች ስላሉ ማለት ነው። ፕላስ ደግሞ አየሩም ጥሩም ስላልሆነ የሆነ ደመቅ የሚያደርግ ነገር ቤት ውስጥ ያስፈልጋል። ለዛ ነው ያው በትንሹ ክሪስማስን እያደረግን ነው። በዚህ መልኩ ክሪስማሳችን አድርገን እናከብራለን ማለት ነው። ለዚህ ነው ሼር የምናደርጋችሁ። ትሪ ስናደርግ ታይም ወስጅ ያለሁኝ። እንጆይ አድርጉት ከወደዳችሁት ማለት ነው። ላይክ ኮመንት ማድረጋችሁን እስቲ እናንተንም ደግሞ የእናንተን ኦፒኒየን ደግሞ ሼር አድርጉኝ። ክሪስማስ ትሪ ታደርጋላችሁ ወይ? መቼ ነው የምታከብሩት? ስፔሻሊ ከኢትዮጵያ ውጭ ያላችሁ ልጆች ያላችሁ እንዴት ነው ስለ ክሪስማስ ትሪ ለልጆቻችሁ የምታስረዱት የምትነግሩት? ያንን በኮመንት ላይ ብታስቀምጡልኝ እጅግ አድርጌ ወዳችኋለሁኝ፣ አመሰግናችኋለሁኝ። ከዛ አሁን ትሪ አድርገን ከጨረስን በኋላ ሁሉንም አድርገን አልጨረስንም። ቀደም ብዬ እንደገለጽኩላችሁ በሁለተኛው ቀን ያለቀ። ከዛም በኋላ ደግሞ የተወሰነ ቀረጬ ፊኒሽንግ አድርጌ ሼር አድርጋችኋለሁኝ አንድ ላይ ከዚህ ቪዲዮ ጋር ማለት ነው። በሁለተኛው ቀን የቀረስኩት ቪዲዮ ይህንን ይመስላል። ፊኒሽንግ ክሪስማሳችንም ይሄንን ይመስላል። በጣም ነበረ የሚያምረው። በካሜራ ግን ብዙም አይታዩም ውበቱ፣ ያው ዳርክ ስለሆነ ማለት ነው። ግን እጅግ በጣም ደግሞ ያው ቀኑም ቀደም ብሎም ስለሚጨልም ኦልሬዲ ዳርክ ሆኗል አውትሳይድ። ግን በጣም ነበረ የሚያምረው። አይ ሆፕ እንደወደዳችሁ ተስፋ እናደርጋለን። የክሪስማስ ትሪ ሴታፓችን ሼር አድርገናችኋል። እንወዳችኋለን። የክሪስማስ ሲዝን ጆይን ሃፒ ብለስድ በቤተሰቦቻችሁ እንዲሆን ውሽ እናደርጋችኋለን። በጣም ነው የምናመሰግነው። በያላችሁ በሰላም ተመኘን። ሜሪ ክሪስማስ ቱ ኤቭሪዋን። ጋድ ብለስ ዩ። ባይ ባይ። Let our bodies higher and higher.